እንዴ አንተ ቀበቶውን መልሽልኝ። አልመልስልም። ያንቺ የሚስትነት መፍት የት ድረስ እንደሆነ እንዳትረሽ። የት ድረስ ነው እባክህ? መጠጥ እንዳልጠጣ መከልከልሽ መፍትሽ ነው። የገዛ አባቴን ግን መግረፍ መፍትሄ ነው። መጠጥ አቁም ስለ ሰማኝ አትመስልም? ደግሞ በሰከርክ ቁጥር አባት ላይ ቀበቶ መፍታት ሊገባኝ አልቻለም። አዩ የኔ ልጅ እኔ ይገባኛል። አየሽ አይደል? ምክንያቴ ይገባዋል። ስለዚህ ቀበቶ ይመልሽልኝ። አልመልስልም። ምንም አይነት ምክንያት አባትን ለመግረፍ በቂ አይመስለኝም። ያስተማረኝን ነው እየኖርኩ ያለሁት። የሱን ፈለግ እየተከተልኩ እንደሆነ አስቢ። ማለት ልጅ እያለ ሰክሬ በመጣው ቁጥር እናቱን በቀበቶ ስገርፍ እያየ ነው ያደገው። እኔ በቀልን እንጂ ፍቅርን አላወረስኩትም። ቢሆንም የሚያደርገው ነገር ምንም ልክ አይደለም። የእናቴን እንባ በበቀሌ ማደስ፣ የህመሟን ጥግ እንዲሰማው ማድረግስ ልክ ነው። ቀበቶ መልሽለት። እየመታኝ አይደለም፣ የዘራሁትን እያጨደ ነው። አርግዣለሁ። እሰይ እርሱ አያት ለመሆን ይዘጋጁ። እኔስ አንተ ሲያድግ ቀበቶ ማውለቅን በሚወርሰው ልጅህ ለመገረፍ ተዘጋጅ። አመሙት አይደል ጋሼ? አዎ፣ ግን አሁን ልጄ ካመመው በላይ ጸጸቱ አይበልጥ። እሺ አሁን እነሱ ወደ ውስጥ እንግባ። ኮንዶም ስጠኝ እስቲ፣ በዛውም 2 ሲጋራ ጨምርበት። ለምንድን ነው ያልጠየቅሽኝ? ምኑን? ኮንዶምና ሲጋራውን ለምን እንደገዛሁት? ለምንም ግዛው፣ አይመለከተኝም። የምትወጁ ሰው ሲጠፋ እያየሽ ምን አገባኝ ይባላል እንዴ? የምትወጁ ሰው? አዎ፣ ምናልባት አሁን ላይ ላትወጂኝ ትችያለሽ። ድሮ ግን በጣም እንደምትወጂኝ አውቅ ነበር። ምናልባት ያኔ ስታረገው ባይ ዝም ላል እችላለሁ። አሁን አይመለከተኝም ነው? እኔ ስላልኩ? አዎ። እንዴት በእኔ የሚጨክን አንጀት አገኘሽ? ከተጨከነ እኮ በራስም ይጨከናል። አምሮብሻል፣ ጥሩ ላይ ነሽ። ምናልባት አሁን ላይ ማንም የሚያናደኝ ሰው ስለሌለ ይሆናል። ዛሬም እንደ ሁልጊዜው አንድ እድል እንድትሰጪኝ ጠይቅሻለሁ። ጅብ ከሄደ ውሻ ጮኸ ነው የሚባለው። ጅቡ የመስማት ፍላጎት ካለው ምናልባት የውሻውን ድምፅ መስማት ይችል ይሆናል። ፍላጎት ከሌለውስ? ተረት ብቻውን ይቀራል። በጅቡ ሐሳብ ተስማምቻለሁ። ካላስቸገርኩ ራቅ ብለህ መጮህ ትችላለህ። ሁሌም እጮሃለሁ። ፍላጎት ያለሽ ቀን ግን መስማት ትችያለሽ። ጠንካራ ሴት ነኝ፣ ወደፊት እንጂ ወደ ኋላ ማየት አልችልም። ትንሽ ብር ፈልጌ ነበር። ለምን? ትምህርት ቤት ፕሮግራም አለ፣ ለዛ ፈልጌው ነው። ሳምንት ፕሮግራም አለኝ ብለሽ አልሰጠሁሽም? አዎ፣ ግን አሁንም አለን። ስንት ነው የፈለግሽው? 3000 ብር ብቻ። አዎ፣ እንኪው ሰጂ። ወንድሜ እጅን ስጠኝ። ምንድን ነው? ስራ ላይ ነኝ። ስጠኝ። ምንድን ነው? ሰዓት ተሰብሮብህ አይደል? ገዛው። ሰዓቱ እንደሆነማ እያየው ነው። ብር ከየት አመጣሽ? ቅድም የሰጠኝ ብር ነው። ለምን ገዛሽ? ፕሮግራሙስ? ይቅራ፣ አንተ ለእኔ ብዙ ነገር ትተይለ። ደግሞ ስራ ቦታ ስልክ መጠቀም እንደማችል አውቃለሁ። ሰዓት በምን ታያለህ? እሺ፣ የምልከው ብር አለ ያልሽውስ? እሱንም ከሰጠኝ ብር ላይ አብቃቅቼ ልክ ያለ። ጥፊ ከዚያውን አይጥ። ቻው፣ በቃ በእና